አሰላሙ አለይኩም ወራህመቱላሂ ወበረካቱ። የፋጡማ ኢትዮፕ ተከታይ የፋጡማ ወሎየዋ ኢትዮፕ ተከታታዮች እንዴት ናችሁ? ደህና ናችሁ? ረመዳን እንዴት ነው? ከኔ ጋር ሁሉ ሰላም አልሐምዱሊላህ። እናንተስ እንዴት ናችሁ? ደህና ናችሁ? ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት አድርጉላት፣ አበረታቷት፣ እስከ መጨረሻው ተከታተሏት። ዛሬ ፋጡማን ጥያቄ ልጠይቃት ነው። 3 ነገር ነው የምጠይቃት ማለት ነው። እሺ ቢስሚላህ። እኔ ባል እንዳለሽ አውቃለሁ፣ ግን አሁን ልጠይቅሽ ነው። ምን መሰለሽ? 3 ነገር የምጠይቅሽ፣ አንደኛው ዲን አለው ማሻአላ ተባረካላ የሆነ ማለት ነው። ለዲኑ ነው የሚተዳደረው። እሺ አንደኛው ዲን አለው፣ አንደኛው ምንም ገንዘብ የለውም፣ ያኔ ዲን ኑሮት ማለት ነው። አንደኛው መልክ አለ፣ ቆንጆ ነው፣ ያኔ ተወሰነ መተዳደር ያለው። አንደኛው ይወድሻል፣ ያኔ በጣም ነው የሚወድሽ። አንደኛው ደግሞ በጣም ሀብታም ነው፣ በጣም ማለት ነው፣ ያኔ ከምንም በላይ ሀብታም ነው። ከ3ቱ ማንም መረጭ ቢሉሽ ማን ትመርጫለሽ? ዲን ያለው ማሻአላ። ያኔ ምንም የለውም እኮ ዲን ያለው ምንም አይኖረው፣ ሰርተን እናገኘዋለን። ናይስ። እኔም ምርጫዬ ነው በነገራችን ላይ። ምን ያደርግልኛል? አዎ እኔም ምርጫዬ ነው። ዲን ያለው ነው የሚበልጠኝ። ዲን ያለው ከሆነ ያኔ ሰርታችሁ ትለወጣላችሁ። ገንዘብ ሰርተን አይደል ያገኘነው? ያገኘው ሀብታሙ እኮ ሰርተን ያገኘው። እሺ ጠይብ፣ አሁን ምሳሌ ባልሽ ጋር ያኔ ከባልሽ ጋር ምን አይነት ያኔ ነው እንትን ማሳለፍ የምትፈልጊው? ማለቴ ምን አይነት ስልሽ ከባልሽ ጋር አሁን ባል እኔ አሁን ብዙ ነገሮች የምዘረዝራቸው ሊኖሩ ይችላሉ። እኔ ልዘርዝር ወላ ትዘረዝር ያለሽ? እኔ ከባል ጋር ኢንሻአላህ ላ ወላሂ ቁም ነገር ነው፣ እየቀለድኩ አይደለም። መተሳሰብ መጀመሪያ መተማመን ነው፣ መተሳሰብ ነው። እስበሳችሁ ስትተሳሰቡ ነው አንቺና ባልሽ ማለት ነው። መተሳሰብ ስትተሳሰቡ ደግሞ አንቺ እናቱ መቼም ልታየው አትችልም ባልሽን ማለት ነው። አንቺ ነሽ ማየት ያለብሽ። ይክፋውም ምን ይብል ያለው ምንም ይበለው ምንም ሲከፋው ማጽናናት፣ ቤት ሲመጣ ብዙ ነገር አለ፣ ብዙ ነገሮች አሉ። እና እኔ ኢንሻአላህ አሁን መዘርዘር ያኔ ኢንሻአላህ ወይ ንጹህ ፍቅር ምንም ስራ የሌለው አንድ ወንድ የባንክ ሰራተኛ የሆነችን ሴት ለማግባት ይፈልጋል። ፍራቻ ቢኖርበትም ብዙ ሰዎች ስራ ሳይኖረው ስራ የላትን የባንክ ሰራተኛ ማግባት እንደሌለበት ይነግሩታል። ምን ችግር አለ? ፍቅር ነው ዋናው። መተሳሰብ፣ መተማመን፣ መከባበር፣ የእሱን ቤተሰቦች የምታከብር የእሷን ቤተሰቦች የሚያከብር፣ እህቶቹን ደግሞ እህቶቿን እንደ እህቶቹ፣ ወንድሞቿን እንደ ወንድሞቹ፣ ሴቷም እንደዛው። ፍቅር ካለ ሁሉም ነገር አለ። ይሁን ግን ይጋባሉ። ልጅቱ የሆነው ይሁን እንጂ ነው የሚለው አያማረኛ። አንቺ ማወለዮ ነው ይበሻጣውሪ። እሺ ግን ይጋባሉ። ልጅቱም ደሞዟን ያኔ ባንክ ሰራተኛ ሲሆኑ ደሞዟን 10 በኩራት እየቀነሰች 10% በኩራት እየቀነሰች የቀረውን 10,000 ብር እንዲህ አለ ለባሏ ትሰጠዋለች። ያኔ ለሷ 10% እየቀነሰች ማለት ነው። በኩራት እየቀነሰች 10,000 ብር እንዳለ ለባሏ ትሰጠው ነበር። በየወሩ ይሄን በማድረግ ትቀጥላለች። እሷም ከተቀበለ ገንዘብ ለሚስቱ 2,000 ብር ለግል ጉዳዮቿ ይሰጣታል። ከዚያም በቀረው ገንዘብ ምን ማድረግ እንዳለበት ይወስናል። በዚህ አይነት ሁኔታ ላለፉት 3 አመታት ያህል ይቆያሉ። በእነዚህ አመታት ያለምንም ችግር በደስታ ሚስትም አታውቅም ስትሰማ ይኖር ነበረ። ከቀድሞ የቤቱን ሰላም
አሻፈረኝ ስትል ለ3 አመታት ተሰራ ነበረ። ሆኖም ጓደኞቿ የቤቱን ሁሉንም ስራ መስራት ይቅርብሽ፣ ለአንቺ ማሰብ አለበት እያሉ የተሳሳተ ምክር ቢሰጧትም ለተለያዩ ቃል መጠየቅ እኔ ስራ ፈላጊ ከአንዱ ወንድ ሌላው አካባቢ ብር ነበር። ከጥቂት አመታት በኋላ አዲስ ምርጥ ቆንጆ መኪና በሚሰራበት ድርጅት በኩል በማስመጣት የነግድ ይገዛና ለባለቤቱ የመኪናውን ቁልፍ ሰጠ። እናም ያኔ ብዙ ነገር ስለሆነ ይላል ማለት ነው። እናም ለ3 አመታት ያህል እሱ በህዝብ መጓጓዣ መጓዝ ቀጠለ። ከዚያም የመጀመሪያውን መኪና ክፍያ በመጨረሱ ከመጀመሪያ የሚሸጥ ሁለተኛው መኪና ገዝቶ የመጀመሪያውን የመኪና ቁልፍ ከርሱ ተቀብሎ አዲሱን መኪና ቁልፍ ለሚስቱ ሰጣት። ያኔ ሁለተኛ ገዝቶ ማለት ነው። ከዚያም ቀጥታ ከአመታት በኋላ በራሳቸው ቤት ውስጥ መኖር ይጀምራሉ። አንድ ቀን ሚስትየው ጥቂት ሰነዶችን እንደገጠማት ታገኛለች። የመኪናው ምናምን ማለት ነው ታገኛለች። እሷ በጥንቃቄ የተቀመጠውን ፋይል ስትመለከት ትኩረቷን ሳበው። እርሷም ስትከፍት የሰርግ ፎቶዋን ተመለከተች። በፋይሉ የመጀመሪያ ገጽ ላይ በጣም ቀጭንና በጣም ትንሽ ነበረች። ከዚያም ሰነዶችን በሙሉ ተመለከተች። የመሬት ገዥና በቤት ውስጥ ያሉ ማንኛውንም የሌሎቹን ነገሮች በሙሉ ሁሉንም በስሟ የተጻፈ ደረሰኞች ነበሩ። በመጨረሻው ገጽ ላይ ግን የእርሷን የጋብቻ ፎቶና በእርሷ የተጻፈ ማስታወሻ አየች። እንዲህ ይላል፣ ሚስቴ የእኔ ሁሉም ነገር ናት። ከዚያ ቤት ዋጋ እንኳን አይተካትም። ያ ቤት አይተካትም። እርሷን በ100 ሚሊዮን ብር አላገኛትም ይላል። እንባ ከዓይኖቿ መንከባለል ጀምረዋል። እነዚህ ባልና ሚስት በ1997 ተጋቡ። በ3 ልጆች ተባርከዋል። እውነተኛ ፍቅር እስከ ዛሬ ድረስ ይኖራል። አሁን ወደ እርሷ እንምጣ። ለትዳር ጓደኛዋ ያሏት ፍቅር አሁን ከሚነቡት ጋራ ሊወዳደር ይችላል።